ዱ ዩ ሃቭ ኤኒቲንግ የሆነ ነገር አለሽ የእሱ ኤኒቲንግ እነሱ ያለማየው መጥፎ ዴዚ የሆነ ነገር አሳዩኝ። እናቴን ዲስሪስፔክት ካደረግ እናቴን የእውነት ምንድነው ዲስሪስፔክት ሳያከብራት ሲቀር መጥፎ ነገር የተናገራት ነገር ካለ አሳዩኝ። እኔ አላምንም። እሷን በጣም ነው የሚያከብራት ምናምን ብላለች እና አሁን ከቻች ላኪልኝ ያነጋግሯት ነው እንትን ፋሚሊ ምናምን ላኪልኝ ፕሌስ ካለሽ ኢቭን ኤኒቲንግ ኖ ቆይ ዶንት ጊቭ አፕ ጊቭ አፕ አናደርግ ተስፋ አንቆርጥም። እየሰራ ነው አሁን እኔ አሁን እዚህ ነኝ ያለሁት ሜሪላንድ ነኝ ዴዚ ጋር ነኝ እና አሁን ልጅ ስልኳ ተዘግቶባታል እና በጣም ተቀይረ ነው ያለችው። እንዴት ይዘጋል ስልኬ በዚህ ሰዓት እያለች ነው እና ገና ዊ ወርክ ነው ናት ኦኬ የሆነ ነገሮች አሁን ከሷ የምትለው ስልክ እንትን ስራ ልጀምር ነው እና ስራ ፍቃድ እንትን ጠየቀች። የጠየቀችው ስራው ላይ የልደቷ ነው። ልደቴን ሌላ ሀገር ስለማከብር ፍቃድ ይሰጠኝ ብላች። እንግዲህ ስራ ስጀምር የመጀመሪያ መስጠት አለብሻል ኖቲስ እና አየሽ እንደሱ ከሆነ ኤግዛክትሊ የምትሄደው ያኔ ነው ማለት ነው። ይሄ በ1920 የሚሉት ውሸት ነው ማለት ነው። ምክንያቱም ሲያደነባብሩ ይሆናል አውቀው አንዳንድ ከእስራኤል የምትልክልኝ እና ሜቢ አውቃ ይሆናል ግን እንደሱ እንደዚህ ትጠይቅ ነበረ እና ለልደቴ ነው ያለች። አሁን እሱን ፋይት ማድረግ ያለብን እሱን ላለማስቀረት ደፍነትሊ ለልደቴ ልሄድ ነው መሄደውም አሌክስ ጋር አይደለም ግን አገኘዋለሁ ለሻይ ለቡና አለች። ያለ ለቃት እና ያቺ መሰረት ሚላት ነጭ ባለላት እሷ ጋር ነው እነዚህ ልጆች እሷ ጋር የምትሄደው ብሏል። ወንድሜ ደግሞ ከዚያ ጭበርብራ እሷ ቤት ከሄደች እሷም አለችበት ማለት ነው። እሷም ሁላችንም እሷም ልንከስ እያሰብን ነው። ማንም አይለቀቅም ደግሞ አሁን ለካ ሃይማኖቷን ወደ እንትን እያልቀየሩት በሱ ነው አሉ የጠመጠሟት። እየተሰበሰቡ ጸሎት ያደርጋሉ አሉ 1 ሰዓት ኤቭሪዴይ በየቀኑ የእሱ ይዝቻ የአሌክሱ ቤተሰብናች ዴዚ በሱ ነው አፍዝዘው ያዟት። እንዴ አሁን እኮ ስትናገር ወንድሜ ሲናገር ኢየሱስ በኢየሱስ ስም ምናምን ትላለች አለ። እንዴ ምንድነች? ምንም ችግር የለም ኢየሱስ ነው። ግን ይሄንን እንትን በጥሽ ልጣለሁ እና ወርቅ ማድረግ አለብኝ ብላ እኔ እኮ ወርቅ ግዢልኝ ምናምን ትለኛለች። የምን ወርቅ ነው ቴክስት እያደረገች ወርቅ የምን ወርቅ ነው? 2 አለሽ እኮ የድሮ ምናምን ስል እኔ ክሯስ ነው የምፈልገው ምናምን እንዴ እሺ ያልኩና ምን ችግር የለም። አሁን ስሰማ ለከስ ሃይማኖታን ለመቀየር ነው አንቺ ኦርቶዶክስ ምን ይሰራልሻል እናም እያሏት ነው አሉ። እኔ እንጃ እኔ የማውቀው ኦርቶዶክስ ናቸው ጴንጤ ናቸው። እንዴት እንደዛ ሌሏቸው አሉ ነው ሌላ ግሩፕ ነው እንደዛ ያላት እና እሱንም ቢሆን እኮ ሃይማኖት አንደርስታንድ ሳታደርግ እንዴት ነው የሚያስቀይሯት? በደንብ በእንግሊዝኛ ሄዳ ራሷ ዲሳይድ ታደርግ። ዝም ብሎ የማያውቀውን ሰው እንዴት ነው ሃይማኖት ውስጥ የሚከቱት? ይሄ